እንኳን ደህና ቆያችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም የመርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬ ቶፒካችን ምንድን ነው? ስላሴ መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለው ነው። ስላሴ ማለት ምን ማለት ነው የሚለውን አንዳንድ ነጥቦችን በአጭሩ እናስቀምጥና ወደ ትምህርቱ እንገባለን ማለት ነው። ይሄ በስነ ስላሴ ጥናት ትራይዶሎጂ ይባላል። ነገረ ስላሴ የሚባለው ነገር አለ። አይ ቲንክ ስላሴ የሚለው የግዕዝ ቃል ነው ራሱ። ስላሴ የሚለው ቃል በግዕዝ ስሉስ ማለት ሶስት ማለት ነው ራሱ። ስላሴ ማለት ደግሞ ሶስትነት ማለት ነው ትርጉሙ ራሱ። ከግሪከኛው ቃል ጋር ተመሳሳይ ነው ራሱ። በግሪክ ትሪያስ ይባላል። ትሪ ማለት ሶስት ማለት ነው በግሪክ። ትሪያስ ማለት ደግሞ ሶስትነት ማለት ነው። ስለዚህ ስላሴ የሚለው ቃል ከግሪኩ ጋር ተመሳሳይ ነው። አይታችሁ ከሆነ ትሪኒቲ የሚለው የእንግሊዝኛው ቃል ከላቲን የተገኘ ሲሆን ላቲኑ ደግሞ ከእንግሊዝኛ የተገኘ ነገር ነው ማለት ነው። ምንድነው ስላሴ ማለት ምን ማለት ነው ብለን ካልን፣ ወይም ትሪኒቲ ማለት ምን ማለት ነው ካልን፣ ትራዩን ጋር ነው። ትራዩን ጋር ማለት አንድም ሶስትም ነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ። አንድ ሲሆን ሶስት ነው፣ ሶስት ሲሆን ደግሞ አንድ ነው። በስም በአካል በግብር ምንድነው የሴሌሱ በአካላት ወይ ተዋሉ በመለኮት በአካል ሶስት ሲሆኑ በመለኮት አንድ ናቸው ተብሎ የሚታመንበት ትምህርት ትሪኒቲ ይባላል። የስሉስ አምላክ ሶስት ፊት ያላቸው ስሉስ አምላክ ይሉታል እነሱ። ትሪፕል ዲቲ የሚባለው ነገር ማለት ነው። ያንን ነገር ነው የሚያሳየው። ሶስት ፊቶች አሉ። ፕሮሶፖን ማለት ፊት ማለት ነው። ፕሮሶፖን የሚለው የግሪከኛው ቃል ፊት ማለት ነው፣ ገጽ ማለት ነው፣ መልክ ማለት ነው። በስም በአካል በግብር ሶስት ናቸው። ለአብ ፍጹም ገጽ ፍጹም መልክ አለው ተብሎ፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው ተብሎ የሚታመንበት ትምህርት ምን ይባላል? ትራይዶሎጂ ይሆናል ጥናቱ። ስነ ስላሴ ወይም ደግሞ ነገረ ስላሴ ጥናት ማለት ነው። በአረብኛ በእኛ ምን ይባላል? ተስሊስ ይባላል። ተስሊስ ማለት ሶስትነት ማለት ነው። ሰላሳ ከሚለው ስሉስ ከሚለው የስም መደብ ጋር ተመሳሳይ ነገር አለው። እንግዲህ አምላካችን አላህ በሱረቱል ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች አለ። የመጽሐፉ ሰዎች ሲል ሙጅመል አይደለም። እዚህ ጋር የመጽሐፉ ሰዎች ሲል ብዙ ቦታ ላይ ክርስቲያኖችንም አይሁዶችንም ነው የሚያመለክተው። እዚህ ጋር ግን ሙፈሰሎ ነው የመጣ ነው፣ በተናጠል ስፔሲፋይ ተደርጎ የመጣ ነው። እናንተ የመጽሐፉ ሰዎች አለ፣ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ አለ። በመቀጠል ምን አለ? ሶስት ነው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው አለ። ሶስት ነው አትበሉ አለ። አላህ አንድ አምላክ ብቻ ነው ማለት ምን ማለት ነው ስንል፣ በትሪኒቲ ሂሳቤ ውስጥ ሆነ በኮንሴፕት ኦፍ በኦንቶሎጂ ጥናት ውስጥ የሚጠኑ ነገሮች ሸክስና ዛት የሚባሉ ነገሮች አሉ። ሸክስ ማለት ማንነት ማለት ነው፣ ወይም ደግሞ ፐርሰን የምንለው በእንግሊዝኛ፣ በአማርኛ ቀዋሚ ማንነት ወይም ቅዋሚ ማንነት የምንለው ነው። ዛት ማለት ደግሞ ኤሰንስ ወይም ምንነት የምንለው ነገር ነው ራሱ፣ ወይም ደግሞ ኡሲያ የሚባለው በግሪክ ማለት ነው። አሁን ሸክስ ላይ ግራማቲካሊ ስንጠቀም ደሚር የሚባል ነገር አለ ስንጠቀም፣ ሙፍረድ እና ጀመ የሚባል ነገር አለ። አላህ በቁርአን ውስጥ ብዙ ጊዜ የሚነግረን ራሱን በመጀመሪያ መደብ ላይ አና እያለ ነው የሚናገረው። በሙፍረድ ነው የሚጠቀመው፣ ሲንጉላር ፐርሰን መሆኑን ነው የሚያሳየው። በሱረቱ ነህል ምዕራፍ 16 ቁጥር 2 ላይ ከባሮቹ በሚሻው ሰው ላይ መላእክትን ከራይ ጋር በፈቃዱ ያወርዳል፣ ከሃዲዎቹንም በቅጣት አስጠንቅቁ፣ እነሆ ከኔ በቀር ሌላ አምላክ የለም ፍሩኝ ማለትን አስታውቁ በማለት ያወርዳላል። ምንድነው እዚህ ጋር ላኢላሃ ኢላ አና ነው የሚጠቀመው። አና ማለት ምንድነው? እኔ ማለት ነው። ሲንጉላር ነው፣ ሙፍረድ ነው ራሱ የሚጠቀመው። በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እንደዛ ነው የሚናገረው ራሱ። እኔ አላህ ነኝ ያለኔ ነው አምልከኝ፣ ከእኔ በቀር ሌላ አምላክ የለምና አምልከኝ። ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት ነው ከእኔ ሌላ አምላክ የለምና አምልኩኝ በማለት ወደ እርሱ የምናወርደ ቢሆን እንጂ ከመልእክተኛ አንድ እንማላክም ማለት። አምላካችን አላህ አንድ ነብይን ኮንታክት ሲያደርገው ከእኔ በቀር ሌላ አምላክ የለምና አምልኩኝ እኔ ያለ ነው። ሲንጉላር ይናገረው። ግራማቲካሊ ማምለጥ የምንችልበት ነገር አይደለም። አና ማለት ለሲንጉላር ፐርሰን የምንጠቀምበት ነው። ልክ ሌላው ደግሞ ምንድነው? አላህ በመጀመሪያ መድብ ነህኑ ብሎ ይጠቀማል፣ እኛ ይላል። በአረብኛ በፐርሰን ላይ ወይ በሙተከለም ላይ ነህኑ የሚለው ቃል ለሁለት ትርጉም አለው። አንደኛው ተአዚም ይባላል፣ አንደኛው ጀመዕ ይባላል። መልቲቲዩድና አምፕሊቲዩድ የሚባል ነገር አለ። የገነተኛነትና በዚህ ከአረብኛ እንግሊዝኛ ላይ ስንል አንተ፣ አንቺ፣ አንተ የሚለው ነገር የሚጠቁመው በአማርኛ ብቻውን ያለው ዲፔንድስ ኦን ኮንቴክስት ነው። ኮንቴክስቱ አውዲዮ ወስነዋል ብለን ነው ምናምን ነው። ምንድነው? በመጀመሪያ መደብ ላይ እኛ እያልኩኝ ካወራው፣ በሁለተኛ መደብ ያለው አካል አንተ እያለ ኮንታክት ካደረገኝና በሶስተኛ መደብ ላይ ያለው ስለኔ ሲያወራ እርሱ እያለ የሚያወራ ከሆነ ያ ነገር ለግንድ የተጠቀምኩት ማለት ነው። አላህን
ነቢያቱም እሱም ራሱ እንዴት ዱዓ ማድረግ እንዳለብን ሲነግረን አንተ ብሎ ነው የሚጠቀመው። ሱረት ምዕራፍ 20 ቁጥር 97 ላይ በጨለማ ውስጥ ሆኖ አለ ዩኑስ ሰላም ከአንተ በቀር ሌላ አምላክ የለም፣ ጥራት ይገባ፣ እኔ በእርግጥ ከበዳዮቹ ነበርኩ በማለት ተጣራ ነው የሚለው። ላኢላሃ ኢላ አንተ እንደዛ እያለ ነው የሚጠቀመው ነው እንጂ ከዚህ ውጭ አይጠቀምም። ራሱ በሶስተኛ መደብ በቁርአን ውስጥ ብዙ ለኛ ትምህርት ሲሆነን በሶስተኛ መደብ አላህ 31 ጊዜ ከኔ በቀር ሌላ አምላክ የለም በሚለው ከሱ በቀር ሌላ አምላክ የለም ላኢላሃ ኢላ ሁወ አይደለም የሚጠቀመው። ቅድም እንዳያችሁት አንተ ነው የሚለው አንቱም አይደለም እንብ ተብሎ አይጠቀምም። ራሱ ብዙ ቦታ ላይ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 163 እንደዛ ነው። አምላካችሁ አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም፣ እርሱ እጅግ በጣም ሩሩ እጅግ አዛኝ ነውና ይናገራል። ብዙ ቦታ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር ላይ አላህ ከእርሱ በስተቀር ሌላ አምላክ የለም እያለ ብዙ ቦታ ላይ አምላክ 31 ቦታ ላይ ከእርሱ በቀር ሌላ አምላክ የለም እያለ አምላካችን አይሰማም። ይሰማል። የተቆራረጠ ነው ይሰማል፣ ግን ትንሽ ይቆራረጣል። ምናልባት ፊክስ ምታቀም ይሰማል። መልእክቱ ግን ይቆራረጣል። ይቆራረጣል። ትንሽ እየተቆራረጠ ስለሆነ ኮፒ ሊንክ በደንብ ይደረግ። በደንብ መቼ ነው የጀመረው? ምን ላይ ያለ ነው የጀመረው? መልእክቱ ይደርሳል ኡስታዝ፣ መልእክቱ እየደረሰ ነው። ግን ጣ የሚል ነገር አለ መሀል ላይ። እሺ ልቀጥል። ጥሩ ትንሽ ወደኋላ ልመለስላችሁ ማለት ነው። እና በሶስተኛ መደብ አላህ 31 ጊዜ በቁርአን ላይ ከእርሱ በቀር አምላክ የለም በማለት ወይም ደግሞ ላኢላሃ ኢላ አንተ በሚለው ፋንታ ሁወ ማለት ሙፍረድ ነው፣ ራሱ ጀማ አይደለም። ጀማ ቢሆን ኖሮ ሁም ነበር የሚጠቀመው የነበረው። ስለዚህ አምላካችን አላህ አንድ ሸክስ ነው ያለው፣ አንድ ፐርሰን ነው ያለው ማለት ነው። 31 ጊዜ በቁርአን ውስጥ ምን ብሎናል? ከእርሱ በቀር ሌላ አምላክ የለም እያለ 31 ጊዜ አምላካችን አላህ ምስክርነቱን ሰጥቶናል ማለት ነው። ስለራሱ በሶስተኛ መደብ 31 ጊዜ እየተናገረ ከእርሱ በቀር ሌላ አምላክ የለም፣ ከእርሱ በቀር ሌላ አምላክ የለም እያለ ይናገራል ማለት ነውና ይሄን ይመስላል ያለው ነገር 31 ጊዜ። ከዛ በኋላ በቁርአን ውስጥ ደግሞ በሶስት ቦታ ላይ ደግሞ ከአላህ በቀር አምላክ የለም ላኢላሃ ኢለላህ እያለ ይናገራል ማለት ነው። ከአላህ በስተቀር በሐቅ የሚመለክ አምላክ የለም እያለ ብዙ ቦታ ላይ ይናገራል ማለት ነው። አንድ ሶስት ቦታ ምናምን ነገሮች አሉ። በሱረቱል ሷፋት ምዕራፍ 37 ቁጥር 35 ላይ እነሆ ከኔ ሌላ አምላክ የለም በተባሉ ጊዜ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበር እያለ ይናገራል ማለት ነው። ሌላው አምላካችን አላህ በቁርአን ውስጥ የሚጠቀምበት አንድ ሲንጉላር ፐርሰን መሆኑ ኢስሙል መውሱል ይጠቀማል። ሪላቲቭ ፕሮናውን የሚባለው አንጻራዊ ተውላጠስ የሚባል ነገር ይጠቀማል። አለዚ በሚል ይጠቀማል። አለዚነ በሚል ነገር አይጠቀምም። አላህ አለዚነ እነዚያ ነው የሚሆነው። ያ እያለ ነው የሚጠቀመው። ራሱ አማርኛው ላይ ቋንቋ ስለሌለው ሁ የሚለውን ነገር የሚያመለክተው ማለት ነው። ሪላቲቭ ፕሮናውኑ ሲንጉላር ነው ራሱ። ለምሳሌ በሱረቱል አዕራፍ ምዕራፍ 7 ቁጥር 54 ላይ ጌታችሁ ያ በሰማይና በምድር በ6 ቀናት ውስጥ የፈጠረ አላህ ነው አለ። ያ ለሚለው የገባው ቃል አለዚ ነው የሚለው ምን ማለት ነው? አለዚ የሚለው ነገር ኢስሙል መውሱል ነው። ሪላቲቭ ፕሮናውን ነው የተጠቀመው ራሱ ማለት ነውና ይሄን ይመስላል። በባይብል ስንመለከተው በክርስቲያኖች እንደሚታመነው 3 አካላቶች አሉ። ዘፋዘር ዘሰን ኤንድ ዘ ሆሊ ስፒሪት አብ ወልድ መንፈስ ቅዱስ በአካል 3 ናቸው። አንድ መለኮትን ደግሞ ሼር ያደርጋሉ። 3 እኔዎች አሉ። ልክ አብዱል ከሪም እኔ እንደሚል አቡበከር እኔ እንደሚል እኔም እኔ እንደሚል ፐርሰናል ፕሮናውን በመጠቀም መገለጫችን እሱ ነው። ምን ማለት ነው? አካል ማለት ወይም ደግሞ ፐርሰን ማለት ምን ማለት ነው? ፕሮሶፖን ማለት ምን ማለት ነው ሲባል ፕሮሶፖን የሚለው የግሪከኛው ቃል ፊት ማለት ነው ሊተራሊ ሲተረጎም። ነገር ግን ፕሮሶፖን የሚለው ቃል ፐርሰን ምንነትን ሳይሆን ማንነትን ለማሳየት ይመጣል። ማንነት ማለት እኔ የሚለው አይደንቲታይ የምናደርግበት ማለት ነው። ኢንዲቪዥዋል ማለት ነው፣ ግላዊነት ማለት ነው ራሱ። እኔ ሲል ስለ አንተ ወይም ስለ እናንተ አንተ አንቺ ምናምን እያልኩኝ መጠቀም ይችላል። አንድ ሲንጉላር ፐርሰን ከሆነ ግን እኔ እያልኩኝ ነው የምጠቀመው እንጂ አንተ ወይም ደግሞ እነርሱ ወይም ደግሞ ምናምን አልጠቀምም ራሱ ማለት ነው። በመጽሐፍ ቅዱስ ውስጥ 10 ጊዜ ፈጣሪ ከኔ በቀር ሌላ አምላክ የለም ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል። የቱ ጋር ካልን ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እንደሆንኩኝ ከኔ በቀር አምላክ እንደሌለ እዩ አለ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉሥ ያህዌ የሚቤዝ የሠራዊት ጌታ ያህዌ እንዲህ ይላል ከኔ ሌላም አምላክ የለም።
ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ ያህዌ ነኝ፣ ከኔ ሌላ አምላክ የለም፣ ከኔ በቀር ማንም የለም። ማንም የለም ነው የሚለው፣ ምንም የለም አይደለም የሚለው፣ ማንነት ነው። ማንነት ከኔ በቀር ሌላ የለም ነው የሚለው። ሌላ የሚለውን ግሪክ ሰብትጀንት ላይ አሎሎስ ነው የሚጠቀመው። አሎሎስ ማለት አናዘር ኦፍ ዘሴም ካይንድ ማለት ነው። ከኔ ጋር በባህሪ የሚመሳሰል ዘሴም ኔቸር ያለው ፐርሰን የለም እያለ ነው ያለው። ስለ ምንነት ቢሆን ኖሮማ አሎሎስ ሳይሆን ሄትሮስ ነበር የሚጠቀምበት የነበረው። ከኔ ሌላ ምንም የለም ነበር ማለት የነበረበት። የሚለው ግን ኢሳይያስ 45:5 ላይ ከኔ ሌላ ማንም የለም እያለ ነው። ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ ያህዌ ነኝ፣ ከኔ ሌላ ማንም የለም አለ። ስለ ማንነት ነው የሚያወራው። ኢሳይያስ ምዕራፍ 45 ቁጥር 18 ላይ እኔ ያህዌ ነኝ፣ ከእኔ በቀር ሌላ አምላክ የለም እያለ ነው የሚለው። ኢሳይያስ 45 21 22 ኢሳይያስ 46 ቁጥር 9 ላይ ሆሴዕ 13:4 ላይ ኢዩኤል ምዕራፍ 2 ቁጥር 27 ላይ የመሳሰሉት ላይ ስንመለከተው ከኔ በቀር ሌላ አምላክ የለም ነው የሚለው። እኔ የሚለው አንድ ሲንጉላር ፐርሰን ነው። ዜር ኢዝ ኖ ጋድ ቢሳይድ ሚ። በተለይ ኢሳይያስ 44:24 ላይ ከኔ ጋር ማን ነበረ? who was with me። ከኔ ጋር ማን ነበረ? ምን ነበረ እኮ አይደለም ያለው፣ ማን ነበረ? ማንነት who was with me እያለ ነው የሚናገረው ማለት ነው። ይሄንን ነው የሚናገረው። ታዲያ ብሉይ ኪዳን ላይ ከኔ በቀር ሌላ አምላክ የለም የሚል አንድ ፐርሰን እየተናገረ ካለ ያ አንድ ፐርሰን ማን ነው ወደሚለው ጥያቄ ውስጥ ይመጣል ማለት ነው። ወደ አዲስ ኪዳን ስንመጣ እናገኘዋለን ያ አንድ ፐርሰን የሚባለው ማን እንደሆነ። ዮሐንስ ወንጌል ምዕራፍ 41 ዮሐንስ ወንጌል ምዕራፍ 8 ከቁጥር 41 እስከ 42 ላይ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው አይሁዳውያንን። ኢየሱስ እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ በሆነ በወደዳችሁኝ ነበረ። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁም አለ። እስራኤሎች አንድ አባት አለን፣ አንድ አምላክ አለን ብለው የሚሉት ኢየሱስን የላከው እንደሆነ ተነግሯል። ኢየሱስን የላከው ደግሞ ማን ነው? አብ ነው ማለት ነው። ሁለተኛ ማስረጃችን ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እና 28 ላይ እንዲህ የሚል ቁም ነገር አለው። ምን ይላል? እኔ በእስራኤል መካከል እንዳለው እኔ አምላካችሁ ያህዌ እንደሆንኩኝ ከኔ በቀር ሌላ አምላክ እንደሌለ ታውቃላችሁ። ከዚያ በኋላ እንዲህ ይሆናል፣ በሥጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ አለ። ከዛ ሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ከእርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ምን አላቸው? ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አለ። የቱ ጋ ነው አብ የተስፋ ቃል የሰጠው? መንፈስ እንደሚፈስ የቱ ጋ ነው የሰጠው ስንል ትንቢተ ኢዩኤል ምዕራፍ 2 ከቁጥር 27 እስከ 28 ድረስ ነው ያለው። ከዛ ምን አለ? ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ተመልከቱ፣ የቱ ጋ ነው በመንፈስ ይፈሳል ተብሎ የተነገረው? ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እስከ 28 ባለው ነው። ከኔ በቀር ሌላ አምላክ የለም ካለ በኋላ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። በፈርስ ፐርሰን ነው እየተናገረ ያለው። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማንነት ምን እየተናገረ ነው ያለው? መንፈሴን አፈሳለሁ አለ። ያ የሚለው ደግሞ ማን ነው አለ? አብ የሰጠውን የተስፋ ቃል ጠብቁ በማለት አብ እንደሚናገር በግልጽ የሆነ ማስረጃ ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 34 ላይ የሚያፈራበት ጊዜ ሲቀርብ የወይን አትክልት ባለቤት ማለት ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ አለ። ማን ነው ላኪው? የወይን አትክልት ባለቤት። ምሳሌ አነጋገር ነው እየተናገረ ያለው። ላከ አለ። ባሮቹ የተባሉት ማን ነው? ነቢያትን ነው። ነቢያትን ሲልክ የነበረው ማን ነው? በኋላ ግን ልጄን ያፍሩት ይሆናል ብሎ ልጁን ላከባቸዋል። ልጁን የላከው ወይም ወልድን የላከው ማንነት ጥንትም ነቢያትን ሲልክ የነበረው እንደሆነ በማቴዎስ ወንጌል ምዕራፍ 21 ቁጥር 34 እስከ 37 ይናገራል። ይቆራረጣል። አሁን ተቆረጠ ነበር። አንድ ስቴፕ ብቻ ወደኋላ። እሺ፣ ማቴዎስ ወንጌል ምዕራፍ 21 ቁጥር 34 እስከ 37 ድረስ የወይን አትክልት ባለቤት የሚያፈራበት ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላካል። ባሮቹ የተባሉት ነቢያት ናቸው። የወይን አትክልት የተባለው ማን ነው? እንመጣበታለን። ቁጥር 37 ላይ ምን ይላል? በኋላ ግን ልጄን ያፍሩት ይሆናል ብሎ ልጁን ላካል። ወልድን የላከው ነቢያትን ሲልክ የነበረው ነው። ስለዚህ ወልድን የላከው ማንነት ነው ባሮቹን ሲልክ የነበረው በማለት ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ያ አንድ ማንነት፣ ያ አንድ ፐርሰን፣ ያ አንድ ሸክስ፣ ያ አንድ ፕሮሶፖን አብን ነው የሚያመለክተው ማለት ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? ከጥንት ጀምሮ አለ
አምላክ ወይም ደግሞ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያቱ ተናግሮ ሁሉን ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ጥንት ሲናገር የነበረው ለአባቶቻችን በነቢያት ሲናገር የነበረው አሁን ደግሞ በልጁ ተናገረ ስለሚል የልጁ አባት ወይም ደግሞ ዘፋዘር የሚባለው ነው ከጥንት ጀምሮ በነቢያቱ ላይ ሲናገር የነበረው ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 17 ላይ ምን ይላል? የዚህም የእስራኤል አምላክ አባቶችን መርጦ በግብፅ አገር በእንግድነት ሳለ ሕዝቡን ከፍ አደረጋቸው፣ ከፍ ባለም ክንዱ ከዚያ ያወጣቸዋል። ከዛስ ቁጥር 23 ላይ ሐዋርያት ሥራ 13:23 ላይ ከዚህ ሰው ዘር ማለትም ከዳዊት እግዚአብሔር እንደ ተስፋ ቃሉ ለእስራኤል መድኃኒት እርሱን ኢየሱስን አመጣል። ያ የእስራኤልን ሕዝብ አምላክ አባቶች መርጦ ከግብፅ ከፍ ባለም ክንዱ ያወጣው የነበረው አንዱ አምላክ ሙሴን ሲመራው የነበረው አምላክ ኢየሱስን አመጣው ይላል። ስለዚህ ኢየሱስን ያመጣው ማን ነው? አብ ነው። ስለዚህ ከኔ በቀር ሌላ አምላክ የለም እያለ የሚናገረው እርሱ ራሱ መሆኑን በግልጽና በማያሻማ መልኩ ይነግረናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንዱ በቀር ማንም ምንም አይደለም እኮ የሚለው ማንም አምላክ እንደሌለ እናውቃለን አለ። ከዛ ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ ጀምሮ አንድ አምላክ ተብሎ በአንድ እኔነት እኔ እያለ ሲናገር የነበረው አንድ አምላክ ነው። ነቢያቱስ ኮንታክት ሲያደርጉት ምን እያደረጉ ነበረ? አንቱ ነበር የሚሉት? እናንተ ነበር የሚሉት? አንተ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 22 ላይ አቤቱ አምላኬ ሆይ እንዳንተ ያለ የለምና በጆሮቻችን እንደሰማነው ከአንተ በቀር አምላክ የለም፣ አንተ ታላቅ ነህ እያሉ ነበር ሲያናገሩት ነበር። እናንተ ብለው አያውቁም። አንደኛ ዜና መዋዕል ምዕራፍ 17 ቁጥር 20 ላይም እንደዛ ነው። አቤቱ እንዳንተ ያለ የለም፣ በጆሮቻችን እንደሰማን ሁሉ ከአንተ በቀር አምላክ የለም። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይ ሰዎች ሁሉ ከጥንት ጀምረው ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክ የለም፣ አልሰሙም፣ በጆሮቻቸውም አልተቀበሉም፣ አይናቸውም አላየማል። ስለዚህ 3 ቦታ ላይ ከአንተ በስተቀር እያሉ ይናገራሉ ማለት ነው። ይህንን ነው የምንመለከተው። ከዛ ደግሞ 3 ቦታ ላይ ደግሞ ከእርሱ በቀር ሌላ አምላክ የለም ብለው ነው ያስተማሩት ነቢያት ለሌላ ሰው ሲያስተዋውቁ። ኦሪት ዘዳግም ምዕራፍ 4 ቁጥር 35 ላይ ያህዌ አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱም ሌላ አምላክ የለም። there is no God beside him። አንደኛ ነገሥት ምዕራፍ 8 ቁጥር 60 ላይ የምድር አሕዛብ ሁሉ ያህዌ እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ አለ። ስለዚህ አንድ አምላክ አለ ብለዋል። እርሱ ተብሎ የሚመለክ እንጂ እነርሱ ተብሎ የሚመለክ አምላክ የለም። የማርቆስ ወንጌል ምዕራፍ 12 ቁጥር 32 ላይ ጸሐፊው ስለገባው የአይሁዳዊው መምህር የነበረው ጸሐፊው ምን አለው? ስለገባው ዘዳግም 6:4 ላይ ያለውን ኢየሱስ ጠቅሶና ታክሶ በማርቆስ ወንጌል 12:29 ላይ ሲናገር ሰምቶ ጸሐፊው ምን አለው? መልካም ነው መምህር ሆይ አንድ ነው፣ ከእርሱ በቀር ሌላ የለም ብለህ በእውነት ተናገርካል። ስለዚህ የአዲስ ኪዳን ላይ ስትመጡ ኢየሱስ ራሱ ኮንፈርም ያደረገው ከአንዱ በቀር ሌላ አምላክ የለም ብሎ ያስቀመጠው ያንን ጥንት ሲመለክ የነበረውን የአብርሃም የይስሐቅ የያዕቆብ አምላክ እንጂ ሌላ አይደለም። ይሄ የአብርሃም የይስሐቅ የያዕቆብ አምላክ ማን ነው ብለን ስንል ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ምንድነው ያለው? የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብላቴናውን ድንገም ማን ነው? ኤንአይቪ ላይ ባሪያውን ይላል። ፒያስ ማለት ባሪያ ማለት ነው። ግሪከኛው ላይ ባሪያውን ኢየሱስን አከበረዋል። ባለቤት አለ፣ ተሳቢ አለ ራሱ